ኢሳይያስ ምዕራፍ 6 እዚህኛውም ላይ ትንቢተ ኢሳይያስ ምዕራፍ አንድ ቦታ ላይ አንደኛው ላይ ቤተ መቅደሱ ቀሚሱ የእግዚአብሔር ቀሚሱ ቤተ መቅደሱ ሞላው፣ እዚህ ጋር ደግሞ ምስጋና ሞላው ይላል። አሁን ትክክለኛው የትኛው ነው? የጴንጤ ይሄ የ1970 ወይስ ደግሞ የ2000 የትኛው ትክክለኛው? ትክክለኛው የትኛው ነው? የ1980 ወይስ ደግሞ የ2000? ሁለቱም የኦርቶዶክስ ናቸው ግን ይጋጫሉ። እሺ እኔ ምን ላይ ደግሞ ግባ መጀመሪያ መልሳ ተጋጭ። የእግዚአብሔር የትኛው ትክክለኛው? እኔ መጽሐፍ ቅዱስ ባንድ ነው የማምነው። ሁለት ይኸውልህ 100 ሺህ ብታመጣልኝ ባንድ ነው የማምነው። በቃ መጽሐፍ ቅዱስ የማምነው የትኛው ነው? እሺ አንድ የትኛው ነው? ይኸውልህ ምስጋና ነው ቀሚስ የሚለው የትኛው ነው? የትኛው ነው? እሺ የምታምንበት ቀሚስ የሚለው ወይስ ምስጋና የሚለው? ይጋጫሉ ሁለቱም። ቃሉ ሁለቱ አሁን እኔ በቃሉ ከሆነ በሁለቱም ቃል አምናለሁ። ተጋጨህ? በሁለቱም ቃል ካመንክበት የትኛው ትክክለኛው? ለምን ተጋጨ? ቤተ መቅደሱን የሞላው ምንድን ነው? ቀሚስ ወይስ ምስጋና? ኢምራን አሁን በዛኛው ላይ ብትፈልግ ቤተ መቅደሱ በእግዚአብሔር ስለ ምስጋና ነው ይላል አይደለ? እዚህ ጋር ደግሞ አንተ ዝም በል። ስለ ምስጋና ነው የሚወራው። እሺ ለምሳሌ ስለ ራስህ ቆይ ይሁን። አንተ እኮ ጊዜ እንደዚህ ነው ባህሪ። እዚህ ጋር ደግሞ ልብሱን የሚለው የልብሱ ዘርፍ ነው የሚለው። ተጋጨ። መጽሐፋችሁ ተጋጨ እርስ በርሱ። እግዚአብሔር ቀሚስ አለው፣ ቀሚሱ ቤተ መቅደሱ ሞላው ይላል። ያው እዚህ ጋር ልብሱ ይላል። መልስ። የትኛው ትክክለኛው? ይሄኛው ወይስ ይሄኛው? 6 ዓመትን ያገባውን መልስ። 6 ዓመትን አስወጣ ታስወጣኛል። የ6 ዓመትን ልጅ ያገባውን ነብይ መልስ። አሁን መጀመሪያ አምላክህን ማስረዳት አልቻልክም ማለት ነው። የእግዚአብሔርን ግጭት ማስረዳት አልቻልክም ማለት ነው። አልቻልኩም በልና ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ለምን አገቡ? አይሻ ደርሳ እንደነበር አስተምርሃለሁ፣ ችግር የለውም። ግን ደግሞ እባክህን መጽሐፍ ላይ ዳዊት የደፈራትን ሴት አትርሳት። በ6 ዓመቷ ላይ ደፍሯታ የእግዚአብሔር ነብይ። እሱንም ታወራለህ በኋላ ስነ ስርዓት። እሺ ዳኒ፣ አሁን የትኛው ትክክለኛው? ተጋጨር ስለዚህ ነገርኩህ እኮ እኔ በይኸውልህ አሁን መጽሐፍ ቅዱስ ቁርአን አሁን ሰው ሲያትመው አንድ ሰው ብቻ ነው ቁርአን ያተመው። ቁርአን በየትኛው የምትሄድ አንድ ነው። ቂራአቶች አሉ ትክክል ነው። አንድ ሰው ብቻ ተጋጨ ይባልበት የለም እንደዛ የሆነ ምናምን ስተት የለም ጭራሽ ነው። እንዴት ካከኝ ጥሩ ነው። ቁርአናችን እንደናንተ መጽሐፍ አይደለም። የእናንተ መጽሐፍ የፈለገ ቄስ እየመጣ የሚተረጉመው ለራሱ እንደሚመቸው፣ ጴንጤው ራሱ ይተረጉማል፣ ኦርቶዶክስ ራሱ ሁሉም ለራሳቸው የሚተረጉሙት። ሙስሊሞች ግን እንደዛ ይባል ነገር የለም። ከድሮ ጀምሮ አንድ ቁርአን አለ፣ እሱን የሚተረጉመው ኢቭን እንደው አንተ ላይ እንኳን ታይፕ ቢጋበት ወዳው ነው የሚታየው። ለምን ሁሉም ሙስሊም አብዛኛው ሙስሊም ከሚሊዮን በላይ ሙስሊም ቁርአኑን በቃሉ ያውቀዋል። ስለዚህ የሆነ ስህተት ቢጋ ወዳው ነው የሚያስቆመው። የለም ቁርአን ላይ የእናንተ መጽሐፍ እንዳየው እዚህ ጋር ቀሚሱ እዚህ ጋር ልብሱ እያለ ይጋጫል። የትኛው ትክክለኛው? የትኛው ልቀበል ነው? ቃሉን ሁለቱንም እቀበላለሁ አልኩህ እኮ። ታዲያ የትኛው ትክክለኛው? ይጋጫሉ። ሁለት ወደ ሆነ ምረጥ። ኢምራን ከኔ ጋር እናውራ። ኢምራን ኧረ ልጁ አልቻልኩም ብለህ ትገባለህ። ዳኒ አልቻልክም? ያስረዳ፣ ችግር የለውም እሱ ያስረዳ እሱ በቃ ችግር የለውም። እሺ ወጋህታ ኦኬ፣ ከኔ ጋር እንቀጥል። እሺ እያጭበረበርከው ስለነበረ ያው ትንሽ ከኔ ጋር እንቀጥል ብዬ ወላሂ። እስኪ እናያለን። እሱ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ምንድነው ያጭበረበርከው መሰለህ? አንተ እናንተ መጽሐፍ ቅዱስን የምታዩት በቁርአን እይታ ስለሆነ ነው። ለምሳሌ አላህ ቀኝ እጅ አለው ሲል አትቀላቅል። አያ ባረቀብህ ባርቁብሃል። ተሳደብክ፣ ስድብህን አለፍ። ዛሬ ሰላማዊ ቀን ነው፣ እባካችሁ አትረብሹ። ዛሬ የሰላም ቀን ነው፣ አጭሁብን። ጩኸት አንፈልግም። እየባረቀብህ ነው። ሚውት አድርጊ። ርዕሱ እየቀየረ ነው። አትቸኩሉ፣ ረጋ በሉ። አሁን ጥያቄያችን ላስረዳ ነው። አንድ መጀመሪያ ጥያቄው ገብቶሃል? ዝም ብሎ ተናዶ ይገባል፣ ወደ ዘንድ ይሰደባል። ጥያቄ ገብቶኛል። እሺ ጥያቄው ምንድን ነበር? ጥያቄው እንደገመው ከገባ ጥያቄው መጽሐፍ ቅዱሱ በሁለት ቦታዎች ላይ ይገጫል ብለህ ያመጣኸው ጥቅስ ነው። ግን እሺ አንዴ ገባኝ። ምን ጥቅስ አመጣሁ? አንዴ ያው አመጣኸው እኮ በቃ ራስህ ጥቅሱን ጥቅሱን አታውቀውም አንተ። የቤንጤኛና ምንም እንግዲህ ሁለቱም የኦርቶዶክስ ነው። አትግቢ መሀል ላይ አትረብሺ። ሚውት አድርጊ። አሉ አትረብሺ። ወጋታ ያመጣው ጥቅስ ነው። የትኛው ጥቅስ ነው ያመጣሁት? እንደገና አንብበው። አታውቀውም? አየህ
ዝም ብለህ ነው ገብተህ ተጭኖበት ተናደህ ትገባለህ። ካወቅኩህ ንገረኝ። አታውቀውም አይደለም? አንብበው መጀመሪያ ጥቅሱ። አንተ ካወቅኩህ ንገረኝ መጀመሪያ። የገባኸው እኮ ረስተህ እኮ ሰድበህ ነው የገባኸው። ሜቢ ረስተኸው ከሆነ ምናምን ገብተህ አጭበርብረሃል። ግን አጭበርብረው አንተ ነህ። የተወራውን እንኳን አታውቅም እኮ። እኔ አጭበርብረሃል ያልኩህ ሁለቱ ይጋጫል ስላልከው ነው እንጂ ጥቅሱን እንደሚጋጭ ማሳይቻለሁ። ሁለቱም እንደሚጋጭ አሳይቻለሁ። አንተ እያጭበረበርክ ያለው ሆነ ማያ አይደለም። አሁን ጥያቄን አዳምጥ። ቅድም ያነሳሁት ጥቅስ የጠየቁት ጥቅስ የትኛው ቦታ ነው የሚገኘው? ጥቅሱን ቁጥሩን አለማስታወስ እኮ ምንም። እሺ መጽሐፉ ምንድን ነው? ትንቢተ ኢሳይያስ። ጎበዝ። እሺ ቁጥሩን አልሰማህም? ቁጥሩን አታውቀውም? ቁጥሩን እንደገና ድገመው። ምን ልድገምልህ ምን ታጋዳምጥ። ሱብሃንአላህ አያችሁ አይደለ? አሁን ይሄ ልጅ የገባው እኔን አጭበርብረህ ነበር፣ ግን የሚያዘው ነገር ተናዶ ነው የገባው እንጂ አያውቀውም ቦታውን። ትንቢተ ኢሳይያስ ነው። ጎበዝህ መልሰሃል፣ ግን የትኛው ቦታ እንዳለ አታውቀውም። ላንብበው፣ አትቸኩል። አሁንም ረቀበል ላንብበው። ያነሳሁት ትንቢተ ኢሳይያስ ምዕራፍ 6 ነው። ጆሮህን ቀረብ አድርገውና አዳምጠኝ። ትንቢተ ኢሳይያስ ምዕራፍ 6 ነው። እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱ ሞልቶት ነበር። ሚዩት አንሳ አለሁ በል። ሚዩት አላረኩም። ሲጀመር እናንተ ነው የምታረጉኝ። አለሁ በል። እንደዛ ከሆነ እየሰማህ ነው። እሺ ቤተ መቅደሱን የሞላው ምንድን ነው? የልብሱ ዘርፍ። አመሰግናለሁ። ኮሜንት ላይ ጻፉልኝ። ኮሜንት ላይ የልብሱ ዘርፍ በሉልኝ። አመሰግናለሁ። ሳስረዳ ግን ሚዩት እንዳታደርገኝ፣ ምክንያቱም እናንተ ችግር የለውም ስለምትፈራ ያው ሚዩት እንደምታደርገኝ አስቀድሜ አንተ እየፈራህልህ እኮ አንተ ነህ ያኺ። ፈርተህ እኮ አሁን ለማምለጥ እየሞከርክ አንተ አሁን ለማምለጥ እያመቻቸህ እኔ ሚዩት አደርግሃለሁ፣ ከፈለኩም አወርድሃለሁ። ስነ ስርዓት ያዝ። አሁን ያ ጀማ ሲከብድ ማድረግ ገና ካሁኑ እያመቻቸህ ነው ያለው። ገና ካሁኑ ያመቻቸህ። የለም አትፍራ። ናንብብ። እዚህ ጋር ምንድን ነው የሚለው? አንብበው። ገና ካሁኑ ነው አንብበው የምትለኝ። ሚዩት አንሳ። ስጠራ ሚዩት አንሳ። ምን እንዴ? ምን ያስወራኛል? በነገራችን ላይ አንድ ነገር ልንገርህ። እሺ አንብበው። ቆይ አሁንም ሚዩት ትደረጋለህ። አሁንም ሚዩት አድርጌሃለሁ። አንብብ። ሌላ ነገር አታወራ። አንብበው። ምን ያክል እንደምትፈራኝ እያየሁ በቃ አታነበውም። ሚዩት አገና ነበዋል። ሌላ ወሬ እያወራህ ሚዩት አድርጌ። የፈራኸው አንተ ነህ። አንብበው። እሺ ራስህ። እሺ ሚዩት እኔ እኮ አታነበውም ያልኩህ ለዛ እኮ ሚዩት አድርግ። በቃ አንብበው። እኔ እኮ ብያቸዋለሁ፣ ወገኖቻችን በመጽሐፋቸው ያፍራሉ። ያነብላችኋለሁ፣ አታስቡ። እሺ ከዚህም በኋላ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ሚዩት አንሳ እኮ ልመልስልህ። በቃ ሚዩትን ማታረቅ ከሆነ ልመልስልህ። አሁን አዳምጠኝ። ቤተ መቅደስን የሞላው ምንድን ነው? ምስጋናው ይላል። ግን ላስረዳ። አሁን አንተ ጥያቄ ላቅርብና ትቀጥላለህ። ላስረዳ እንጂ የጠየቀው አሁን ጥያቄ ላቅርብ፣ ከዛ ታወራለህ። ጥያቄ መጽሐፋችሁ እንደዚህ የተጋጨ ነው ያለው። ላቅርብ ጥያቄን አሉ ለምን አትልም? ተነሳብህ እንዲ መጭ ወረጋ በል። ጥያቄ ላቅርብ፣ ትቀጥላለህ። አንደኛው መጽሐፍ ቅዱስ ላይ ቤተ መቅደሱን የሞላው የእግዚአብሔር ቀሚስ ነው፣ የእግዚአብሔር ቀሚስ የሚለብሰው ቀሚሱ ቤተ መቅደሱን ሞላው ይላል። እዚህኛው ላይ ደግሞ ምስጋናው ይላል። ጥያቄ የትኛው ነው ትክክለኛው? መጀመሪያ ትክክለኛውን ተናገር፣ ቀጥሎ ደግሞ ለምን እንደተጋጨ ታስረዳለህ። ሌላ ወሬ ካወራህ መልስ የለህም፣ እንሳመጣለን። አሁን ቀጥል፣ ተረኛ ነው። ይኸውልህ ኢምራን፣ በነገራችን ላይ እኔ ብዙ ጊዜ እከታተላለሁ። ስለዚህ የሆነ ነገር ሊመለስልህ ሲል እኮ ልነግርህ ነው። ወደ መልሱ ግባ። ሌላ ወሬ እያወራ ከሆነ ፖለቲካ ነው፣ ፈርታል ማለት ነው። ለምን እኔም ስታወራ መልስልሃለሁ። ስለዚህ አሁን ቀጥታ ወደ መልሱ ግባ። ልመልስልህ ስል ግን እያያስከኝ ነው። እንዴት አድርጌ ነው መልስ አልኩህ እኮ። ያው መልስ ብዬ ልሰጠው እኮ በቃ የሁለቱ ጥቅስ ሲጀምር ተመሳሳይነት ያለው ነው። እንደ ቁርአን እናንተ እንደምታስቡት ኔትወርክ ደግሞ ያዘ። ቁርአን ብሎ ኔትወርክ ያዘ። በቃ ይሄን ያልኳቸው ዘሎ ቁርአን የሚደበቁት ደግሞ ዝም ማለት አለ። ግን ኔትወርክ ነው አለካሁትም እና አስባችሁታል። በአላህ መጽሐፋችሁ ይጋጫል ሲባል ቁርአን ይለኛል፣ ሳቃወጣው ደግሞ አቋረከኝ ይለኛል። በጣም እኮ የማያዝኑት። የእግዚአብሔር ቀሚስ አለው፣ ቀሚሱ ደግሞ ረጅም ነው፣ ቤተ መቅደሱ ሞላ። እዚህኛ ጋር ምስጋና የተለያየ ካገኘ ቁርአን ይለኛል። ወረደ
ወላሂ ራሱ ነው ኔትወርክ ነው ያልነካሁትም። ምስጋናው የሚለው ነው ትክክሉ። ምስጋናው የሚለው ነው ኢምራን። ስለዚህ ቀሚሱ የሚለው ውሸት ነው። ቀሚሱ የሚለው እዚህ ጋር እኔ ኢምራን እውነተኛው ትክክለኛው ይሄ ከሆነ ስለዚህ ይሄኛው ውሸት ነው ማለት ነው። ልብሱ የሚለው ምስጋናው የሚለው አሁን እኔ በእኔ መጽሐፍ ቅዱስ ላይም ሳየው ምስጋናው ቤተ መቅደሱን ሞላው ይላል። ይሄ ቃል እኮ ነው። ይሄ መጽሐፍ ቅዱስ ቤተክርስቲያን ያሳየ የኔ መጽሐፍ ላይ ያሳተመችው መጽሐፌ ነው ብላ ያሳተመችው መጽሐፍ ነው። ልክ ነህ ኢምራን። አሁን ስለዚህ ጥያቄ መሰለህ አንዴ እንዲገባ አንተ ምላከ ቀሚሱ የሚለው ትክክል አይደለም፣ ትክክለኛው ምስጋና የሚለው ነው ብለኸኛል። ይሄ ጥያቄ ደግሞ ይሄ መጽሐፍ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፌ ብላ ያሳተመችው የምትገለገልበት መጽሐፏ ነው። ስለዚህ ምን ላድርገው? ውሸት ነው ተቀዶ በጣም ይደረግ። እኔ እንግዲህ እንደራሴ እኔ ማምነው ቃሉን ነው ብያለሁ። ነገር ባይዘዌ ትርጉም ቃል እምነት ያድናል፣ ትርጉም ይገድላል ይባላል። መጽሐፍ ቅዱስ እንዳተረጓጎሙ ነው በኦርቶዶክስ እምነት በኩል በእኛ እውነቴን ነው የምልህ ኢምራን መሰለህ ትርጉም እንደፈለገ የሚተረጎሙ ለዛ ምን ይላሉ? ትርጉም ይገድላል ይላሉ እንደፈለጉ ስለሚጫወቱበት። በቃ ዳኒ ሜት አድርገው ልመልሳት ማርከም ነው የሚሆነው። እሺ ዳኒ፣ ዋናው ግን እንደሚጋጭ ላሳይ ፈልጌ ነው። ቅድም አንተ መጽሐፍ ቅዱስ አይጋጭም ብለሃል። ይጋጫል። እንደሚጋጭ አሳይቻችኋለሁ። ዛሬ ማሻአላህ ረጋ ያሉ ናቸው አብዛኞቹ የሚገቡት። ስለዚህ እስልምና ጥያቄ ያለው ካለ የትኛውም አካል መጠየቅ ይችላል። እሺ እደግመዋለሁ። እስልምናዬ ላይ እምነቴ ላይ ትክክል አይደለም ብላችሁ የምታስቡት ካለ ጥያቄ ያላችሁ ካለ መጠየቅ ትችላላችሁ። ከዳኒ ጀምር። ዳኒ ጥያቄ አለ? ቆይ ሁሴን ሚውታርክ ዳኒ ጥያቄ አለ? እስልምና እንትን እምነት ላይ ብዙም እንትን አይደለም። ባይዘይ ቁርአን መጽሐፍ ቅዱስ ቁርአን አላነብም አንብቤም አላውቅም። ግን ባለፈው ዕለት እንዳልኩ እንትን ያልኩት ሰው አለኝ፣ ቻሌንጅ እንድትደራረጉ ፈልገው ሰው አለኝ እና ቃን ይዛችሁ ከዛ ሰውዬ ጋር እንትን ብትደራረጉ ደስ ይለኛል። ማለት ማወቅ ያለብን እናውቃለን፣ ማወቅ ያለባችሁን ታውቃላችሁ። እዚህ ጋር ስንረዳ ማለት አንተ እኔን አንደርስታንድ ካላደረግከኝ እኔ አንተን አንደርስታንድ ካላደረግኩህ በመጫጫ በመሳደብ ምናምን አይደለም። ደግሞ አንድ ሰው የፈለገውን እምነት ማመን ይችላል። በፈለገው ማመን ይችላል። ይሄ ራሱ እኛም እኮ እንደዛ አይቻልም አይደለም። ኢቭን ከክርስትና ውጭ ራሱ አምላካችን ምንድን ነው ያለው? ላኢክራሃ ፊዲን፣ በሃይማኖት ማስገደድ የለም። አንዱ የፈለገውን ይከተል፣ ከፈለገ ጣዖት አምልክ። ግን ደግሞ ጣዖት አምልኮ ስህተት እንደሆነ አስረግጠን ቢከብደውም እንነግረዋለን። ጣዖት አምልኮ ሆኖ እንቃወማለን። ስላሴ አምልኮ፣ ሶስት አምላክ አምልኮ ከጣዖት አምላኪያን የመጣው እንቃወማለን። ግን ማምለክ ትችላለህ። አንደኛ። ሁለተኛ ደግሞ ቄሶቹ ጋር ተወያየ ብለኸኛል። የሚዋይ ቄስ ካለ አንዴ ዳኒ የሚታርክ የሚዋይ ቄስ ካለ መጥቶ ሊዋይ ይችላል። ኢቭን እስካሁን 8 ቄስና ዲያቆናት ጋር ተወያይታ 8ቱም እኛ ጋር መቀጠል አልቻሉም። ተሳዳቢው ጋር ተወያይታ ተሳዳቢው ሙቷል። እንግዲህ እኛ ጋር አይመጣም ብሎ ጠፍቷል። የለም እንግዲህ ጠፍቷል፣ በዛው ተቀብሯል እና የለም። አሁን ግን ሊዋይ ይችላል የምትል ካለ ይምጡ። ሱብሃንአላህ። የሚገርመኝ ነገር መሰላችሁ፣ በጣም አንድ ገራሚ ነገር ልንገራችሁ፣ ሙስሊሞችም ደስ እንላችሁ ማለት ነው። በድሮ ጊዜ ማለት ነው እኔም በሆኑ ሐጃዎች